ቻው በላቸውና ሁለታችሁ ቻው በላችሁ። ከፈለጋችሁ ሁለታችሁ እስከ መኪና ጋር ቻው በላችሁ። እንውጣ። አሁን ምንም አይነት አሁን በዚህ ሰዓት ልንግባባ አንችልም። በቃ አሁን እኔ ስለ እናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ እኔ ጭቅጭቅ አልፈልግም። እና የቀብራራው እህቶች በላኩኝ መሰረት አብርሽን አግኙ ብላችሁ ነበረ የኔ ውዶች። ያው ቲክቶክም ኢሞም ደውላችሁ ቀብራራውን አግኙና አብራችሁ ቪዲዮ ስሩ ብላችሁ ነበረ። እሱን ማግኘት በጣም ጥሪ ያለሁኝ ስልክ ደውያለሁ። በጣም ብዙ ነገር እንትን ብያለሁ። የስልኩን አልተሳካልኝም። ያው ትናንትና በተነገረው መሰረት አብርሃም እኔን ሲጀምር ከትናንትና ወደ ሃይላይት ቪዲዮ ሰርቼ ነበረ። ቡታጅራ እንደሚመጣ ሰርቼ ነበረ። እሱ ሳይለቅ በፊት አብርሽና ሩታ ምናምን ሄርሜላ አቀነባብሬ ከቡታጅራ ብዬ ሰርቼ ነበረ። ያው የሰሞኑን ሰምቼ ነው ያልኩት፣ ግን ዲቴል ሃይላይት ነው እንጂ ምነግራችሁ ዲቴል መናገር ጥሩ አይደለም። አሁን እኔ አብርሃም ጋር ቪዲዮ ስር የምትሉኝ የሱ ጤንነትስ እንዴት ነው? ፍቃደኛ ነው አይደለም የሚለው ማሰብ አለባችሁና መጀመሪያ እኔ ስግብግብ አይደለሁም። ስለዚህ እሱ ወደ ራሱ ሲመለስ ደህና ሲሆን የትም አይቀርብኝም። ነገም ከነገ ወዲያም ሁሌም አገኘዋለሁ። ምክንያቱም እንደሌሎቹ ክፋት አያስብም። እድገት ብቻ ነው የሚፈልገው። ለሁሉም ሰው እድገት ብቻ ነው የሚፈልገው አብርሃም ማለት ነው። ስለዚህ ሁሌም ስለማገኘው ምንም አልመሰለኝም። የእሱ ብቻ ጤንነት ስለሚያሳስበኝ ደህና ይሁን። ደህንነቱ ሲመለስ ደግሞ ገና መስቀል አለ ምን አለ እዚህ ሲመጡ እንሰራለን። እድሜ ጤና ከሰጠን ማለት ነውና አሁን ግን የሚያሳስበኝ ጤንነቱ ነው። ስልክ ደውዬ እንትን አላለኝም። መሄድ እችላለሁ ቤቱ፣ ግን ደግሞ ያ ሪስፔክት፣ የሰው ልጅ ከሁሉም በላይ ሪስፔክት። እኔ አሁን ቪዲዮ ብሰራ ደስ ላይለው ይችላል። ስለዚህ ለዛ ነው። በዚህ አጋጣሚ እንዴት ናችሁ? ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? የለፍለፋ ነገር የዩቲዩበሮች ነገር ግን እንዴት ነው አላ የሆነ ሰላም ታሳልን ወደ ሌላ ነገር እየገባው ነበረ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ለሀገራችሁ በሰላም ያውቃችሁ። ይሄ ቪዲዮ ላይክ በማድረግ ጀምሮ ላይክ አድርጉ። እንዲሁም የቀብራራው እህቶች በያላችሁበት ሰላማችሁ ብዝት ይበል እያልኩ ማለት ነው ዛሬ በጣም ብዙዎቻችሁ አብርሃምን አግኙ እያላችሁ ነበረ። ቲክቶክ ላይም የአብርሽ እህቶች እንዲሁም ኢሞዳ ወይ ከ1 እስከ 6 ነው ደውሎልኛል። አብርሽ ጋር ቪዲዮ ሰርተሽ ነይ። ምክንያቱም እኔ ትላንትና ቀን ላይ ላይቭ ገብቼ ነበር። ቀን ሳይሆን ወደ 12 አካባቢ፣ አብርሃም ደግሞ 3 ሰዓት አካባቢ ነው ቪዲዮ የለቀቀውና ከቡታጅራ ባይዘወይ ሃይላይት ብቻ የምናገረው። ሃይላይት ከተናገራችሁ እናንተ እኮ ዲቴል ሁሉ ነገር ዲቴል አውሪ የምትሉ እህቶች አላችሁ። ያ ደግሞ አይሆንም። ምሳሌ ዛሬ እኔ አብርሃም ለማግኘት በጧት ነበር የወጣሁት ማለት ነው። አብርሽዬ ብዬ የሰየኩት ስልክ አለ ላሳያችሁ እንዴት እንደሞከርኩ። ምክንያቱም ለማግኘት ለመሄድ ስላልሰብኩኝ ስለነበር ማንም ሳይለኝ ይታያችኋል። እዚህ ጋር ግን ማግኘት አልችልም። ማግኘት የማልችልበት ቤቱም አውቀዋለሁ ይኖራል፣ ይሄዳለሁ ቀጥ ብዬ። ግን ደግሞ እኔ በስልክ ነበር የፈለግኩት። ሰው ምን ተሰማኝ መሳላችሁ? ስግብግብነት ነው የተሰማኝ ማለት ትንሽ ሃይላይትም ወይም ፎቶ ምናምን ለእናንተ ቢሆን ብለቃው ሶኬ ኖርማል ነው። ግን ደግሞ አንዳንዴ ምን አለ መሰላችሁ ደስ ላይለው ይችላል። እሱ ያለበት ነገር ሌላ ሆኖ ሳለ እኔ ቻላ ላይ ማውጣት አልችልም። ገባችሁ? ስለዚህ ብዙም ወደ እኔ ልጫና አልፈለኩም እንጂ ቤቱ ራሱ መሄድ እችላለሁ። የአብርሽ እናትና አባት ቤት መሄድ እችላለሁ። መቼስ ቤቱ የአብርሽና አባትና እናት ቤቱ ነው የሚያርፈው አይደለ? ስለዚህ ያንን ያልሆነበት ደግሞ እኔ ስላልፈለኩ ነው። ውስጤ ደስ አላለውም። አብዛኞቻችሁ አብርሃም ጋር ሂጂና ቪዲዮ ስሪ፣ በቲክቶክም ያሉት እህቶች እንዲሁም በዩቲዩብም የምታዩኝ ሂጂ እያላችሁኝ ነው። እና እኔ ማንኛ ፍላጎት አልነበረኝም። ሁለተኛ ለምን አልነበረኝም እንዳልኳችሁ እርሱ ወደ ራሱ ስላልተመለሰ እዛ ጋር ሂጄ ምንድን ነው የማወራው? ወይስ ፎቶ ነው ወይስ ምንድን ነው የሚያወራኝ የሚለው ደግሞ ቲንክ ማድረግ አለባችሁ። በመቀጠል ደግሞ ትናንትና ሩታ ማለት ነው ስግብግብነትሽ ነው እኔ ያየሁበት። እውነት ለመናገር ሄርሜላ ማለት እኮ ጀግና ሴት ነሽ። የምር በጣም ጀግና ሴት ነሽ። ይታያችኋል። ግን ማሮች የደወልኩበት ስለማይታይ እኮ ነው። እዚህ ጋር እዚች ጋር እንዴት ላሳያችሁ በእናታችሁ? ቁጥሩን ብቻ ነው
ብቻ ካያችሁት በቂ ነው። ቁጥሩ እንደምወስዳችሁን አዛ እንዳታረጉት ማለት ነው። እና የኔ ውዶች ትናንትና የሄርሜላ ጨዋነት በኢየሱስም ውጪ ስትባል መውጣት ይሁን በቃል አይደለ። ሩታ ግን አሁንም ስግብግብነትሽን አልለቀቀሽም። የምር ሩታ ከኔ ጋር ስንመጣ እናወራለን። ሄርሜላ ትቆያላችሁ ነው ወይስ ነው መንገዳችን? አቤት የሩታ መናደድ። ሄርሜላ ስስመው ማለት ነው ሩታ ብትጎርሳ ደስ ይላታል ሄርሜላ ማለት ነው። እና ጥሩ አይደለም፣ የምር ጥሩ አይደለም። በቃ አንቺ ተፈቃሪ ነሽ፣ እሷ አፍቃሪ ናት ማለት አንቺ በፊት አፍቅረሽ እንደመጣሽ ሁሉ ሄርሜላ አፍቃሪ ናት። ባሌ ነው ልትይ ትችያለሽ፣ አይኖ ባልሽ ነው። ግን ደግሞ ጥለሽ ወይ ጣልሽው ባል ነው ያነሳችው። ሩታ ተረጋጊ እንጂ ምን እንድንልሽ ነው የምትፈልጊው አሁን ሩታ? ወላ ከቢር ሙሽኪላ ዋይት ከቢር ሙሽኪላ ሩታ ወላ ከቢር ሙሽኪላ። በራሴ ሰዓት አሁን ከሄርሜላ ጋር ነው የሚሆነው ከሩታ ጋር ነው የሚሆነው የሚለውን ሳይሆን የአብርሃም ደህንነት ላይ ጭራሽ አላሳሰበችም። እሱ ቢገለባበጥ ገደል ቢገባ ጉዳይሽ አይደለም ሩታ፣ ጉዳይሽ አይደለም። ለመሰለሽ በጣም ያሳውቅብሻል። አይንሽ ጋር የሚጎራረጠ ምናምን ነገር ረሸም ነው፣ ማርያምን ሸም ነው። በጣም ያስጠላባቸዋል። በጣም እንዲህ እሱ ደህንነት እያለ አሁን ሄደ። በቃ ሁለታችሁ እንትታችሁ ይሄዳ። አሁን እዚህ ወይም በዚህ እናስድረዋለን። አብርሃም ከሁለታችሁ ውጭ እንደውም እናስድረዋለን። እዚህ ቆንጆ ሴት መርጠን እናስድረዋለን። ምንም አታመጡ። ችግር የለውም። ሩታ ሄዳለች። እሷ ሄዳለች። ውጪ ማለት ነው ጊዜ እግዚአብሔርን ሳምንት ማቆዩት 15 ማቆዩት ወርም ማቆዩት ዞሮ አብረሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ እንድረዋለን። ከአንቺ ደብቀን እንደውም እንድረዋለን። ምንም አታመጭ። ወርም ይፍች 15 ቀንም ይፍች እንድረዋለን። ትረሽን እኮ ነው የሄድሽው ሩታ። እኛን አቁመሽን እኮ ማድረገውን አውቃለሁ ብለሽ ትረሽን መሰለኝ የሄድሽው። ሀሳቡማ ልክ አሁን አንቺ ሀሳቡ ሊያሳምንሽ የሚገባው አብረሽ የሚሄደው እናት አባቱ ጋር ነው። በቃ ያንን ነው ነጥብ መያዝ ያለብሽ አንቺ። ግን ደግሞ ከጀርባ እያደረጋችሁ ያለው ነገር እኮ ልክ አይደለም። ለእኔ አይደለም እኔ አጠገባችሁ ያለኋት ሰው ማንም እኮ አይተም የሚረዳው ነገር እኮ ነገር ምንድን ያደረገው? ይቅርታ አንቺን አላናገርኩሽም። ይቅርታ እኔም አንቺን እያናገርኩሽ አይደለም። ሰሜን ታደርሽ መሰለኝ እያናገርሽኝ ያለሽው። እሺ ምን አለ ላናገርሽ የምፈልገው ነገር አንደኛ አብርሃም ልጅ ኦ ማይ ጋድ ሩታ እኔ የፈረስ ጭራ ነው ብዬ አይደለም ሄርሜላ በቃ ሰከን ማለቷ ራሱ በቂ ነው ለእኔ ማለት ነው። እንዴት ነው የምትንጣጭው ሩታ? በኢየሱስ ስም ሬላሽ ሰው እናትና አባቱ ጋር ነው የሚሄደው ተብላችኋል አይደለ? እናትና አባቱ በዚህ ሰሞን ዩቲዩብ ይመጣሉ አይመጡም ለእናንተ ትቻለሁ። እኔ የማውቀው ነገር ስላለ ለእናንተ ትቻለሁ። ምክንያቱም እንደዚህ ብዬ ማውራት ስለማልፈልግ ነው። ማለት በጣም ብዙ ሰዎች አንቺን የምታወሪ ምናምን በጣም ብዙ ሀሰት እየሰጡኝ ስለሆነ ለእናንተ ትቻለሁ። ኦኬ ከበፊት አዲስ አበባ ሄደዋል የአብርሃምና እናት፣ ለእናንተ ትቻለሁ። እኔ የማውቀው ነገር ስላለ በጣም በተመበበ ሰዓት ባይዘወይ የአብርሽና አባት ሂደው ነበረ፣ ግን ቪዲዮ አልሰሩላችሁም። ለምን አላውቅም። አሁን ግን ይሰሩላችኋል አይሰሩላችሁም አላውቅም። በጣም ሰው የዛኔ በጣም በጮኸ ጊዜ አባዬና ጋሽዬ ሄደዋል አዲስ አበባ ማለት ነው። ግን ቪዲዮ አልሰሩም። ለምን? ለልጃቸው ደህንነት ለማየት ማለት ነው። በጣም ብዙ ሰው ታውቃላችሁ፣ ታዋቂ ስትሆኑ እንኳን ሁሉም ሰው ነው ሚዲያ የሚጠቀሙ። በአሁኑ ሰዓት ህፃኑ ይጠቀማል፣ ሁሉም ገና የእኔ ልጅ ራሱ መቤቴን ገና ስልክ ስከፍት ማለት ነው ቲክቶክ ስከፍት ያያል። እኔ ግን አልሰጠውም፣ ይሞታታል እንጂ አልሰጠውም። ቤቢ ሻርክ ራሱ ሲከፈትለት ጆሮ ነው የሚቆመው። ስልክ ያያሉ ልላችሁ ፈልጌ ነው። እንኳን እናትና አባት ይቅርና ህፃናት ራሱ ያያሉ ስልክ ልላችሁ ፈልጌ ነው። እና አሁን ላይ አብርሃም እንግዲህ በሰላም ከለቀቁት እነዚህ ሴቶች እናትና አባቱ ጋር ነው። ከዛ በኋላ እኛ ራሳችን ነው የምንድረው። አብርሃም ከሁለታችሁ ነው። ሄርሜላ ግን አንተው እኔ እንዳንቺ አብርሃምን ከቤተሰቦቹ አላረኩም። ገባሽ አይደለ? መጣ አሁን እናትና አባቱ ቤት ነው። አለቀቻ ብሎ መጣው። መብቴ ነው። ስለምወደው ስለማፈቅረው አለቀ።
ከቤተሰብ አይደለም ያራቅሽው ከቤተሰብ አንቺ ነሽ ከቤተሰብ ያራቅሽው ትኮነሽ አንቺ ወይ በጣም ራስሽ ያከበርሽው ትዳር ምን ብዬ እንዳከበርሽ የፈለግሽው አንቺ በማል ዘው ብለሽ ገብተሽ እንደ ኧረ በእናታችሁ እናንተ ስርዓት እንዳላት በማላችን በቃ ሄርሚ ተሰናብተሽዋል አይደለም በቃ ሂጂ እናቴ አንቺ ብትቺ ሂጂ መንገዳችን ሰላም ይሁንበት ሂጂ ወይ ተቀመጪ እዚህ ውስጥ ቆንጆ ቢሆን ታመቻቹላችሁ የፈለግሽውን አስቢ አንቺ ኦኬ አይ ለምን እንደዛ በግልጽ ነግሮኛል የፈለግሽውን አስቢ እንደዛ ቢሆን እኔ ጤናው ነው የሚያሳስበኝ ብዬሻለሁ አልገባሽም አይደል አይደለም ልጁንም አንቺንም ጋር እንዲሆን አንፈልግም እዛ ሄዶ እዚህ የሚሄደው ሩታዬ ማይ ስዊት ማለት ነው እዚህ የሚሄደው እናቱና አባቱ ጋር ለመቀመጥ ነው ጤንነቱ ሊመለስ ማለት ነው ምክንያቱም አንቺ የተበተብሽበትን እንዲወጣለት ምናምን ማለት ነው ያ በሚያው በሚባለው ነገር እንደዛ ነው በመቀጠል ደግሞ ሄርሜላ ናት ሄርሜላ ደግሞ ጀግንነቷ መውጣቷ ስርዓቷ ምኗ ሄርሜላ አድርሱልኝ በእናታችሁ የሄርሜላ ማለት ነው ይቺን ስርዓትሽ በቀጣት አትለም ምን ቀብረር ብላ አይሻ ሩታ ተበለጥሽም እኛ ሰከን ረጋ ያለ ሰው ነው የምንፈልገው ባልሽ ቁጥር ምንም አታመጪም ይኸው ብታመጪ እኮ ማስቀረት ትቺ ነበር የገዛ ባልሽ አይ እኔ ነኝ ማድ ነው እኔ ምንም አላረኩትም ብለሽ እዛ ጋር ብለሽ መውሰድ ትቺ ነበር አሁን ግን ተበልተሻል ጌዳ በሄርሜላ ተበልጠሻል እየመረረሽ ዋጪው